ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር ባሳየኝ ራእይ ሁላችንም እንድንጸልይ ነው። በጌታ ጸጋ የ40 ቀን ጸሎት ላይ ነው ያለሁት። ዛሬ ጌታ ረድቶኝ 22ኛ የጸሎት ቀን ላይ ደርሻለሁ። ክብር ሁሉ ለጌታ ለኢየሱስ ይሁን። ይህ መልእክት ያየሁት ከዛሬ 15 ቀን በፊት ነው። ይህም በመጀመሪያ ያየሁት ራእይ ሰማይን አሳየኝ የጌታ መንፈስ። ሰማይን ካሳየኝ በኋላ በሰማዩ ላይ በወርቃማ ከለር የተጻፈ አንድ ትልቅና ደማቅ ጽሑፍ አሳየኝ። ይሄም ጽሑፍ በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ያለ የእግዚአብሔር ቃል ነበር። እነሆ በቶሎ እመጣለሁ የሚል ጽሑፍን አየሁ። ይህን ጽሑፍ ባየው ጊዜ ጌታ ኢየሱስ ሊመጣ ነው እያልኩ እናገር ነበር በራእይ ውስጥ። ከዛም ከዚህ በፊት የጌታ መንፈስ እንዳስለመደኝ በዛው ራእዩን እያየው አንድ ጥያቄ ጠየቅኩኝ። ይሄም ጥያቄ እንዲህ የሚል ነበር፣ ይሄ መልእክት ይሄ ጽሑፍ እነሆ በቶሎ እመጣለሁ የሚለው ጽሑፍ ለእኔ ብቻ ነው የሚታየኝ ወይስ ለሕዝብ ሁሉ ነው የሚታየው ብዬ እጠይቅ ነበር። በእርግጥ ይህ ጽሑፍ ከጫፍ እስከ ጫፍ ሰማዩን ሞልቶት ነበር። በዛ ሰዓት ድምፅ ሰማሁ እንደዚህ የሚል፣ የመምጣቴን ወራት ሕዝቤ አላስተዋለም፣ ሕዝቤ አልነቃም የሚል ተደጋጋሚ ድምፅ ሰማሁ። ከዚህም ድምፅ ቀጣይ ደግሞ እነሆ በቶሎ እመጣለሁ ተዘጋጁ፣ እነሆ በቶሎ እመጣለሁ ተዘጋጁ፣ እነሆ በቶሎ እመጣለሁ ተዘጋጁ የሚል 3 ጊዜ ታላቅ ድምፅ ሰማሁ። ወገኖቼ ይህንን መልእክት የምንሰማ በዓለም ዙሪያ ያለን ሁላችንም ኢየሱስ ክርስቶስ ሊመጣ በደጅ ነው። ሁላችንም እንዘጋጅ፣ እንንቃ። ይሄ መልእክት ሁላችንም ይመለከተናል። በክርስቶስ ኢየሱስ ያመንን ዳግም የተወለድን ራሳችንን እናዘጋጅ፣ እንነሳ፣ እንንቃ፣ እናስተውል። መለከቱ ሊነፋ ነው። ወንጌል ላልደረሳቸው ትውልዶች እናድርስላቸው፣ እንጸልይላቸው፣ ለራሳችንም እንዘጋጅ። ደግሞ በክርስቶስ ኢየሱስ አምነን ዳግም ያልተወለድን ይህንን መልእክት የምንሰማ በተለያየ ስፍራ ያለን ሁላችንም ጌታ ሊመጣ በደጅ ነው። የወጉት ሁሉ እያዩት እንደ አንበሳ ሆኖ በክብር በመላእክት ታጅቦ ይመጣል። ስለዚህ ወገኖቼ ንስሐ ያልገባችሁ ንስሐ ግቡ፣ ዳግም ተወለዱ። ጌታ ኢየሱስ ሊመጣ በደጅ ነው። ሁላችንም እንዘጋጅ፣ ሁላችንም እንንቃ። ሁለተኛ ደግሞ የጌታ መንፈስ ያሳየኝ ራእይ ከ4 ቀን በፊት ነው። ይሄንን ራእይ ካየው ሰዓት ጀምሮ እየጸለይኩ ነው። ግን ሁላችንም እንደገና በዚህ ራእይ እንድንጸልይ ስል መልእክቱን ወደ እናንተ ይዤ መጥቻለሁ። ያየሁት ራእይ ስለ ጠቅላይ ሚኒስቴር ስለ ዶክተር አብይ ነው። ጠቅላይ ሚኒስቴር ዶክተር አብይ በእጁ የሚነድን ችቦ ይዞ በጣም በማይመች መንገድ ስርጓጉጥ ባለው ጫካ በሚመስል መንገድ እየተጓዘ እየረገጠ እየተጓዘ መሬቱን እየረገጠ እየተጓዘ አየው። ነገር ግን በእያንዳንዱ እርምጃው በእያንዳንዱ ጉዞ ላይ በስውር የተጠመዱ ወጥመዶችን አሳየኝ። በተጓዘ ቁጥር ወጥመዱ ነው ያለው፣ በተራመደ ቁጥር ወጥመዱን አያለው። ወገኖቼ ይሄንን ራእይ ያየው እያለ የጌታ መንፈስ እንደዚህ አለኝ፣ የጥፋት ልጅ ለማጥፋት የዘረጋበት ወጥመድ አለና ተግታችሁ ጸልዩለት አለኝ ጌታ። ተግታችሁ ጸልዩለት አለኝ። የጥፋት ልጅ ለማጥፋት የዘረጋበት ወጥመድ አለና ተግታችሁ ጸልዩለት አለኝ። ስለዚህ ይህንን መልእክት የምትከታተሉ በዓለም ዙሪያ ያላችሁ ውድ የእግዚአብሔር ቤተሰቦች ለጠቅላይ ሚኒስቴርም ተግተን እንድንጸልይ፣ የተጠመዱ የጥፋት ስውር ወጥመዶች እንዲሰበሩ እንድንጸልይ በጌታ ፍቅር ጥሬን አቀርባለሁ። እንግዲህ መጽሐፍ ቅዱሳችንም ለመሪዎቻችን እንድንጸልይ ይነግረናልና አጥብቀን
ተክተን እንጸልይለት። እግዚአብሔር መልካም ያደርጋል። ምክንያቱም መጽሐፍ ወጥመድ ተሰበረ እኛም አመለጥን ስለሚል ጠላት የጠመደውን ወጥመድ እግዚአብሔር እየሰበረ የሚያሻግር አምላክ ነው። ስለዚህ ሁላችንም አጥብቀን እንጸልይለት። በጸሎት በዚህ ሰዓት እንበርታ። ጌታ የተባረከው። ስለዚህ ወገኖቼ ከዚህ ቀደምም እግዚአብሔር በሚናገረኝ መልእክት ሁሉ በተለያየ ዓለማት ሆናችሁ አጥብቃችሁ ምትጸልዩ የእግዚአብሔር ቤተሰቦች አሁንም እንንቃ፣ እንዘጋጅ። ጌታ ኢየሱስ ሊመጣ በደጅ ነው። ሁላችንም እንንቃ፣ እናስተውል። ኢየሱስ ክርስቶስ ሊመጣ ነው። መለከቱ ሊነፋ ነው። በዚህ አጥብቀን እንጸልይ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ቅዱስ እግዚአብሔር ሆይ ስለሰጠን ጊዜ እጅግ አድርገን እናመሰግናለን። እነሆ በቶሎ እመጣለሁ ብለሃልና በኢየሱስ ስም በዚህ ሰዓት እንዲነቁ እንዲበረቱ፣ መጸለይ ያቃታቸው መጸለይ የሚችሉበት አቅም እንዲሰጣቸው፣ ወንጌል መስራት ያቃታቸው ወንጌልን መስራት የሚችሉበት አቅም ጸጋ እንዲሰጣቸው ጸልያለሁ። ይህ አምላክ እግዚአብሔር ከያዛቸው ጊዜያዊ ነገር ተላቀው አንተን የሚፈልጉበት አቅም ጸጋ በኢየሱስ ስም ይሰጣቸው። ይሄን መልእክት ለሚሰሙ ሁሉ ዛሬ የሚያነቃቸው መንፈስ የሚያበረታቸው መንፈስ እንዲያገኛቸው በኢየሱስ ስም ጸለይኩ። ማንኛውም ተጽዕኖና ተግዳሮት ከህይወታቸው ከቤታቸው ላይ በኢየሱስ ስም የተሰበረ ይሁን። እነሆ ነቅተው ተዘጋጅተው አንተን እንዲጠብቁ መንፈስ እንዲያነቃቸው ጸልያለሁ። ጆሮ ያለው ይስማ ተብሎ እንደተጻፈ ይህንን መልእክት የሚሰሙ ሁሉ ከዚህ ሰዓት ጀምሮ ከእንቅልፍ እንደሚነቁ ይንቁ። በመልእክት ኃይል ልባቸው መንፈሳቸው የተቀሰቀሰ ይሁን። ይህ ስለሚሆን እናመሰግናል። ህዝብን እንድትባርክ ሀገራችንን ኢትዮጵያ እንድትባርክ እንጸልያለን። ለመሪያችን ደግሞ በኢየሱስ ስም እንጸልያለን። በስውር በዚህ ወቅት ላይ ጠላት የጠመደበት ማንኛውም ክፉ ወጥመድ እንዲሰበር እንጸልያለሁ። በእያንዳንዱ ጉዞ በእያንዳንዱ እርምጃው ላይ ጠላት የጠመደው ወጥመድ በኢየሱስ ስም የተሰበረ ይሁን። ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ ይህ ወጥመድ በኢየሱስ ስም ይሰበር። ማምለጥ፣ ማለፍ፣ መሻገር ይሁንልን። ይህ ስለሆነ እናመሰግንሃለን። ጸሎታችንን ስለሰማ ተመስገን። አንተ ከኛ ጋር ስላለ ተባረክ። ይሄን መልእክት የሚሰሙ ሁሉ በያሉበት ስፍራ በመንፈስ ኃይል የተባረክ ይሁኑ። አይምሯቸው፣ ህይወታቸው፣ ጤናቸው ፍጹም ይሁን። በነገር ሁሉ እየባረከ ባርካቸው። ስለ ሁሉ ተባረክ። ስለሰማን ተመስገን። ከፍ በል በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ በነገር ሁሉ ይባርካቸው። ጸጋ ከእናንተ ጋር ይሁን። እወዳችኋለሁ፣ ጸልይላችኋለሁ። በርቱ ነው። ይሄ መልእክት ደግሞ ለሌሎች እንዲደርስ ሼር በማድረግ እንድታደርሱልኝ በጌታ ፍቅር እጠይቃችኋለሁ። እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። ጌታ ይባርካችሁ።